ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ቤተሰብ ይሁኑ። ረመዳን ትልቅ ጸጋ ትልቅ በረከት ነው። በተለይ ወደ መጨረሻው ስንል ምን የሚባል አንድ ውብ ሌሊት አለ ንገሩኝ። ለይለቱል ቀድር አንድ ምሽት አለ፣ በጣም የተላቀ ሌሊት፣ ደረጃው የማይደረስበት ምሽት አለ። አላህ የመረጠው ሌሊት። አላህ የፈለገውን ፈጥሮ ይመርጣል። ነቢዩላህ አደምን አመፁ፣ ካመፁ በኋላ ተወበቱ። ثم اجتباه መረጣቸው አለ። የሰው ልጅ አባት አረጋቸው። ሙሳን አለይሂ ሰላም ከሰው ልጆች ሁሉ መረጠው። እኔ አንተን መርጫለሁ ቢሪሳላቲ ወቢከላሚ፣ እኔም በማናገር በመልእክት መርጫለሁ ይላቸዋል ሙሳን አለይሂ ሰላም። ነቢዩላህ ሙሳን አለይሂ ሰላም መርየምን በዘመኗ ተአምር እንድታዝል አድርጓታል። ያ መርየም ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ በሷ ዘመን ከነበሩ ሴቶች እሷን አላህ መርጧል። አላህ ፈጥሮ ወረቡከ የኽሉቁ ማ የሻ ወየኽታር፣ ጌታ የሚፈልገውን ፈጥሮ ይመርጣል። የሚመርጥበት የራሱ መስፈርት አለው። መስፈርት አለው። አላህ ቀልብ ላይ የሚያየው ቦታ አለ። አላህ ለኸይር ይመርጣሃል፣ ለሶላት ይመርጣሃል፣ ለቁርአን ይመርጣሃል፣ ለጾም ይመርጣሃል። እንዲመርጥ ግን ውስጥህን አላህ ያያል። ነቢዩላህ ሙሳን አለይሂ ሰላም አላህ ጠየቃቸው፣ ያ ሙሳ ለምን ይመስልሃል አንተን የመረጥኩ እኔም በማናገር አላቸው። ነቢ ሙሳ መልስ የላቸው። አንተ ሙሳ ወይ አላቸው፣ የባሮችን ሁሉ ቀልብ አየዋል፣ ያንተ ለእኔ የበለጠ የተሰበረ ሆኖ አየሁት አላቸው። አላህ ምድርን ፈጥሯል። ከምድር ከከተማ መካን መረጠ፣ ከዓባን መረጠ። አላህ ከሰው ልጆች ነቢያትን መረጠ፣ ከነቢያት ሩሱሎችን መረጠ፣ ከሩሱሎች አምስቱን ኡሉል ዐዝም የቁርጥ ስሜት ባለቤቶችን መረጠ። ነቢዩላህ ኑሕን፣ ኢብራሂምን፣ ሙሳን፣ ዒሳንና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ከአምስቱ ደግሞ ሰይድና መሐመድን መረጣቸው። ፈጀዐለሁ ኢማመሁም ወኻተመሁም፣ መደምደሚያቸው አይነታቸው አደረጋቸው። በይቱል መቅዲስ ላይ አስከትለው የሚሰግዱ ሸውቂ እንዳለው ማለት ነው። አንተን እኮ በይቱል መቅዲስ ላይ ነቢያቶቹ ሲያዩ ከበቡህ ይላቸዋል። ለማ ረአውከ ልተፉ ቢሰይድህም ከማ ተልተፉ ልጁንዱ ቢልዓለሚ ነው። ልክ ሲያዩ ነቢያቶች ከበቡ። ከማ ተልተፉ ልጁንዱ ቢልዓለሚ፣ ልክ የጦር ሰራዊት ባንዲራው ዙሪያ